እነዚሁ ደፋር ሰዎች ምን ይላሉ? እኛን ያየ ሰው ጀነት ገባ ይላሉ። እኛን ምን ያደርጋል? እኛን ያየ ሰው ጀነት ገባ። ይሄን በፋና ቴሌቪዥን ነው የተለቀቀው። ምን ብያችኋል? አይደለም ዛሬ መቼም ቢሆን ሰው ላይ መዋሸት አይቻልም። ማንም ላይ አንዋሽም። ግን እነሱ ሰርተው የተገኙትን ክህደት ደግሞ እያየን ዝም ብለን አናልፍም። ይሄው ስሙት። ከኢትዮጵያ ውጭ በየመን በሳዑዲ አረቢያ የሚሄዱ የሐጅ ሙሽራ ታሪክ የሌለበት ቦታ የለም። በደረሱበት ሁላ አሁን እዚህ ሼህ መሐመድ ሶፊይ የሚባሉ ከወረባቦ ሊዘይሯቸው ከአምባሰል ከወርጣይ ሊዘይሯቸው እዚህ መጡ። ሼህ አህመድ ሶፊይ የሚባሉ ሰውዬ ይሄንን ሼህ ሊዘይሯቸው መጡ። ሰምታችኋል? እዚህ ድረስ ዚያራ ማለት ምን ማለት ነው? ጉብኝት አይደል? ሰላምታ። እንቀጥል። ሶላት ሐጅ ሙሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል። ምን እያለ እንደሆነ ይግባችሁ። ሐጂ ሰይድ ቡሽራን ተከትሎ ሰላት የሰገደ ሰው እሳት አይነካውም መባልን ሰምተው ሱዳን አገርም ምን ያደርጉ ነበር? ስጋ በአንድ ኪስ ቡና በአንድ ኪስ ይይዙና አብረዋቸው ከሰገዱ በኋላ ቴስት ለማድረግ ለመሞከር ስጋውን ያወጡና እሳት ላይ ቡናውን ያወጡና እሳት ላይ ሲያረጉት አይበስልም ነበር፣ ጭራሽ አይቃጠልም ነበር። ስለዚህ የዱንያ እሳት ካላቃጠለው የአኺራ ያቃጠለውም ሊሉ ነው። ለምን በቡናና በእሳት ይሞክሩታል? ለምን በራሳቸው አይሞክሩትም? ወለቅለቅ አድርገው ልብሳቸውን ጀሃነም ቡናና እሳት ነው የሚገባው ወይስ አንተ ነው የምትገባው? እኛ ነን አይደል የምንገባው? መሞከር እኮ የቂን ካላቸው ልብሳቸውን ወለቅለቅ አድርገው በእሳት ቁጭ ብለው መጠበስ ያ ነበረ። ክህደት ነው አይደለም? ክህደት ነው አይደለም? ክህደት ነው። በዚህ ያመነ ሰው የጀነት ነው የእሳት እንቀጥል። አላለቀ። እዚህም እሳቸው ያን ወሬ ስለሚሰሙ ቡና ይዘው ልክ ሶላ ቆሞ ሐጂ ሙሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀቧቸው መረቋቸውና ቁላው ቢሉ አልቆላም እሳት አልነካውም ማለት ምን ማለት እንደፈለገ ገብቷቸዋል። ይዞ ሰገደ በኪሱ። ከዛ በኋላ ጀባ አላቸው። ልክ እነዚህ ጫት ቃሚዎች ቀንበጥ ጀባ፣ ቀሃ ጀባ ይሉ የለ። ቀንበጥ ማለት ጫት ነው። ቀሃ ማለት ቡና ማለት ነው። ጫትም ቡናም ጀባ ብለናል ብለው ጎንበስ ብለው ዱዓ ይቀበሉ የለ። መረቁና ቁላዋ ነው። እስቲ ሞክረው ነው እንግዲህ። ከዛ በእሳት ቢባል ቡናው እምቢ አለ። ቅጥፈት እኮ ነው። ከዛ ምን አሉ? ስሙ ነው ይሄ ቡና እኔ ጋር ይዘው ሰግደሃል እንዴ ያሉዋቸው። እኔ ጋር ይዘው ሰግደህ ነበር እንዴ? ይሄን ቡና እናንተ ጋር ውጪ እንዳያመልጠኝ ሶላቱ ብዬ ቆሜ ነው አሏቸው። ሰላቱ እንዳያመልጠኝ ከእናንተ ጋር ቆሜ ሰግጄ ነው። አይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ ጀሃነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ አይደለም እኛ ጋር የቆመ እኛን ያየ እሳት አይነካውም አሉ። አላለቀም። ክህደት እኮ አያልቅም። ክህደት አያልቅም። አትግባበት እንጂ ስማ። በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ አሉት በቀለ። የአላህ ነገር ሆኖ ደግሞ እዚሁ በቀለ። እንግዲህ የሸኾቹ ሚስጥር ሆኖ ደግሞ ያም ተለቅሞ ደግሞ አሁንም ቢቆላ እሳት አላበስለዋል። ብዙ ተአምራቶችን ለሸሪዓ እንግዲህ ለዲን አልኢስላም በሐጅ ሙሽራ ልክ ኢትዮጵያ ላይ የደከመ የለም። እሺ አሁን ከልብ እንነጋገር። ክህደቱ እንዳለ ሆኖ ክህደት መንደር ከሄድክ ግን አይተህ ማታውቀውን ውሸት ሁሉ ይዋሸዋል። ይሄ የጅማ መስመር በእናንተ አልፎ የሚካሄደው ቡና የሚበቅልበት ነው አይደል? ቡና እንዴት ነው የሚበቀለው? እሺ እኔስ የከተማ ልጅ ነኝ አላቅም ልበል። ቡና የሚዘራው እኛ ቆልተን ምንጠጣው ነው ወይስ እዛው ቅርፊቱ ውስጥ ያለው? ሁለት የያዘው የትኛው ነው ንገሩኝ። ቅርፊቱ ውስጥ ያለው አይደል? እሱ ነው አይደል የሚዘራው? ቡና ከቅርፊቱ ከወጣ በኋላ ልዝራህ ብትለው ይበቅላል? ወላሂ አበደን አይበቅልም። ሲዋሹ ግን ውሸት ክህደት አይቆምም አይደል? ምን ብሎ ይፎግራታል ጋዜጠኛዋ? ከዛም በኋላ ደግሞ መሬት ላይ ደግሞ ተጣለና ምን ተደረገ? ብቀል ተባለ። በቀለ። ከበቀለ በኋላ አሁንም ደግሞ በእሳት ቢሞከር፣ ስለዚህ አሁን ምን ሆነ ማለት ነው? እሳቸውን ያየ እሳት አይነካው። እሳቸው ጋር ደግሞ አብሮ ኪሱ ውስጥ ቡና ይዞ የሰገደ እሳት አይነካው። ያም ቡና ደግሞ ብትዘራው ምን አይነካው? እሳት አይነካው። ያም ቡና እያልክ እስከ ቂያማ ድረስ እየተከልክ ብቻ እሳት አይነካውም ነው ጨዋታው። ከዛስ ቡናውን ሂድና ንካው ሊሉ ነው። ወዴት እየመሩን ነው? ወደ እስልምና ወይስ ወደ ክህደት? ወደ ክህደት። ምን ይላሉ ደፋሮች? ይሄ ወሎ አካባቢ ነው። የወሎ እስልምና ይላሉ።
የምን የወሎ እስልምና እስልምናን ያለ ወሎ ማንሳት አይቻልም ኢትዮጵያ ውስጥ ይላል። ይሄ ፖለቲካ ነው። ይሄ ድንቁርና ነው። አይደለም የወሎ እስልምና የሳውዲ እስልምና የሚባል የለም። ነብዩ የተወለዱት የት ነው? ሳውዲ አይደል? የሳውዲ እስልምና የሚባል የለም። ኢስላም በጎጥ እንድታስብ አይደለም ያደረገ። ኢነ ዲነ ዒንደላሂ አልኢስላም። ሃይማኖት ማለት አላህ ዘንድ እስልምና ብቻ ነው። ይሄን ሁሉ ክህደት ይዘው እስልምና ያለ ወሎ እኮ አይታሰብም ይላሉ። ወሎ ውስጥ ይሄ ሁሉ ክህደት